እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሉ አላቸው። እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቅም። ውሃው የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ፣ ደቀ መዛሙርት በሱ አመኑ። ክብር ለኢየሱስ ይሁን። እጆቻችሁ ከፍ አድርጉ እስቲ። ዛሬም ክብሩ ባንቺ ላይ ይገለጣል። ዛሬም ክብሩ ባንተ ላይ ይገለጣል። ዛሬም ክብሩ ባንቺ ላይ ይገለጣል። ዛሬም ክብሩ ባንተ ላይ ይገለጣል። ክብሩን ይገልጣል። ክብሩን ይገልጣል። የእግዚአብሔር ክብር እንደሌላ ሰው አድርጎ ይቀይርሃል። የእግዚአብሔር ክብር እንደሌላ ሰው አድርጎ ይቀይርሻል። ሃሌሉያ። እስቲ ከኔ ጋር ዛሬም ታምራት አለ በሉት። ማይደክም አባት አለኝ በሉ። ማይሰለች በሉ። የማይታክት በሉ። ይናገራል በሉ። ደግሞ ያደርቃል። ደግሞ ያደርጋል። አባቴ በሉ። ሰርቶ ያሳያል። እስቲ አከብርሃለሁ በሉት። አመሰግናለሁ በሉት። እስቲ በደንብ አጨብጭቡ። ሃሌሉያ። ክብር ለኢየሱስ ይሁን። አሜን፣ 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 አሜን። ኢየሱስ ክርስቶስ ጌታ ነው። አጭር ነገር ልበል፣ በንቃት ተከታተሉኝ። አስተናጋጆች ጌታ ይባርካችሁ። ወደዚህ በርኑና እስቲ ይሄንን መስኮቱን ከፈት ብታረጉት ሙቀት ስላለ ፈጠን ፈጠን በሉ። እስቲ አስተናጋጆች ነቃ ነቃ በሉ። ጌታ ይባርካችሁ። እንደዛ አድርጉልን። ጌታ ይባረክ። አጠገባችሁ ያለው ሰው ዛሬ የሚለውጥ ቅባት ያገኛል በሉት። ከለውጥህ ጋር ትነካካለህ በሉት። ከሰለቸህና በሉት ካታከተህ ካደከመ ህይወት አባትህ በሉት ፈልቅቆ ያወጣሃል። ነጥቆ ያወጣሃል። ነጥቆ የሚያወጣ የአባት መንፈስ በዚህ አለ በሉት። ሃሌሉያ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። ይህን ክፍል ስናነበው አንድ ሰርግ፣ ሞቅ ያለ ሰርግ፣ ምናልባትም ደግሞ ያው በዚህ ዘመን እንደምናየው ምናልባት የባለ ጠጋ ሳይሆን የድሃ ሰርግ ይመስላል። የድሃ ሰርግ ይመስላል። የድሃ ሰርግ ስል ምን ማለቴ ነው? ይሄ ቁሳቁስ የሌላቸው ሰዎች ሰርግ ይመስላል። እኛ እንደምንደግሰው አይነት ሰርግ ማለት ነው። እና በሶስተኛው ቀን ያው ጌታ ኢየሱስ ክርስቶስ ካርድ ደርሶት ነበረ። የምን የሰርግ? እስቲ የሰርግ ጥሪ በሉ እስቲ ወገኖች። አሁን እዚህ የተሰበሰባችሁት የሰርግ ጥሪ እኮ ደርሷችሁ ነው። እስቲ አሜን በሉ እባካችሁ። አሜን። የሰማያዊ ሰርግ ጥሪ የደረሰው ጉባኤ ነው። እስቲ አሜን በሉ እባካችሁ። አሜን። ልክ እንደዚሁ ኢየሱስ የሰርግ ጥሪ ምን አለው? ደረሰው። ከማርያም እንደዚሁም ከደቀ መዛሙርቶቹ ጋር ሆኖ ወደ ሰርጉ ምን አለ ይላል? ታደመ ይላል። ክብር ለኢየሱስ ይሁን። ወደ ሰርጉ ምን አለ? ታደመ። ኢየሱስ ክርስቶስ ያድናል። ወደ ሰርጉ ታድሞ እያለ የተፈጠረ ነገር ነው። በመካከል ላይ የወይን ጠጁ ሲጠጡት የነበረው ከበርቻቻ ሲያደርጉት የነበረው ነገር ድንገት አለቀ። ድንገት ምን አለ? አለቀ። ለመጥመቅ እንግዲህ የመጽሐፍ ቅዱስ ሊቃውንቶች ብዙ አይነት ነገር የሚናገሩት ነገር አለ። 12 ዓመት የሚታጀል የወይን ጠጅ አለ፣ 6 ዓመት አለ፣ 3 ዓመት አለ፣ 1 ዓመት ከ2 ወር አለ፣ 6 ወር አለ፣ 3 ወር አለ። እነዚህ ሁሉ እንግዲህ በዚህ ዘመን ምናልባት የውስኪ ቀመር ይመስላል እና እንደዛ ነው የወይን ጠጅ የሚታጀለው። እኛ ሀገር እንዳለው አይነት የወይን ጠጅ አይደለም። ስለዚህ በዛ ሰዓት ሊያገኙ ምን አይሉም አይችሉም ማለት ነው። የመጡት ሰዎች ምናልባት ማጉረምረም ጀምረዋል። እንዴ
ማብላት ጀመሩ፣ ማጠጣት ጀመሩ። እኛ ምን አላለንም? ከጠዋት ጀምሮ አልደረሰንም። ያለቀው እኔ የወይን ጠጅ ብቻ አይመስለኝም። እንደው ሁሉ ነገር እዚህ ላይ አይጻፍም እንጂ የሚበላውም የሚጠጣውም ሳያልቅ አይቀርም። ያው መጽሐፍ ቅዱስ ሂንት ነው የሚሰጣችሁ እንጂ ሁሉን ዘርዝሮ ቢጻፍ መጽሐፍ ቅዱስ የዓለም ወረቀት ሁሉ ባልበቃ ስላለ ያው ሁሉ አይጻፍልንም። ግን ደግሰዋል፣ ሞቅ አድርገዋል፣ ወጣ ገባ እያሉ ነው። የተለያየ ልብስ ተለብሷል። ምናልባትም ብዙ ነገር ሊኖር ይችላል፣ መዝሙርም ሊኖር ይችላል፣ የሆነ ነገር ሊኖር ይችላል። ያ ሁሉ ነገር ከተደረገ በኋላ ግን የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። ክብር ለኢየሱስ ይሁን። ያው ማርያም ሃምብል ነች በጣም። እኔ መጽሐፍ ቅዱስ ላይ ካሉ ሴቶች ከማደንቃቸው ሴቶች አንዷ እሷ ነች። ትሁት ነች፣ ሃምብል ነች፣ ምንም ዝግ ያለች ሴት ነች። ስታዩት መጽሐፍ ቅዱስ ላይ ቃሏ አንደበቷ በጣም ቁጥብ ነው። ሳይለንት ሴት ነች። በቃ በዲሲፕሊን ስርዓት ያደገች ወይም በህጉ በዛ ዘመን እንግዲህ ህጉ ነው። በህጉ በሙሴ ህግ መሰረት ያደገች ሴት ሳትሆን አትቀርምና ጨዋ ነች፣ ጭምት ነች። ብዙ ቦታ ስታወራ አታዩዋትም። የምታየውን መገለጥና የምትሰማውን ነገር በልቧ የምትጠብቅ ሴት ነች። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው እንደዚህ ጠቢብ ያርግ በሉት እባክህ። አሜን። እስቲ እንደዚህ ጠቢብ ያርጉ በሉት። ማርያም ጠቢብ ነች አይደለችም? የክርስቶስን መንፈስ የተካፈለ ሰው ሁሉ ጠቢብ ነው። እስቲ አሜን በሉ። አሜን። እሷ የተለየ ሴት ስለሆነች ሳይሆን ከእግዚአብሔር ጋራ የተነካካች ሴት ስለሆነች እግዚአብሔር ጠቢብ ነውና ጥበብን ሞልቶባታል። እስቲ አሜን በሉ። በኢየሱስ ክርስቶስ ስም ዛሬም ለአንድ ሰው እንደዚህ ሆነለት። ኢየሱስ ክርስቶስ ያደናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። ቁጥር 2 ላይ በጣም የሚገርም ነገር ነው። ምናልባት ሰርጉን የደገሱ ሰዎች ድሃ ይሁኑ እንጂ ጠቢብ ናቸው። ሰርጉን ራሱ የደገሱ ሰዎች እስቲ አሜን በልባካቸው። ድሃ ይሁኑ እንጂ ምንድን ናቸው? ጠቢብ ናቸው። እስቲ አሜን በልባክ። አሜን። ጠቢብ መሆናቸው በምን ታውቃላችሁ ሲሉ ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። እስቲ አሜን በልባካቸው። ጠቢብ ማንን መጥራት እንዳለበት ወይም ማንን በህይወቱ ማስገባት እንዳለበት፣ ማንን መንካት መነካካት እንዳለበት ጠንቅቆ ያውቃል። እስቲ አሜን በሉ። ኢየሱስ ማን ነው? ስለዚህ የጋበዙት ሰው እረ ኢየሱስ ክርስቶስ ጌታ ነው። ሰው ብቻ አይደለም። እስቲ አሜን በሉ ባካችሁ። እስቲ አሜን በሉ። ያው ጠቢብ ማለት ከጠቢቡ ከእግዚአብሔር ጋር የተነካካ ነው። ጠቢብ ማለት ከጠቢቡ ከእግዚአብሔር ጋር ቆይታ ያደረገ ነው። ጠቢብ ማለት ከጠቢቡ ከኢየሱስ ጋር ግንኙነት ንግግር ያለው ሰው ነው። እስቲ አሜን በሉ ባካችሁ። ስለዚህ እዚህ ላይ ስንመለከት አስደናቂ ነገር ነው። ኢየሱስም ምን ብለውታል? ጋብዘውታል። እስቲ አሜን በሉ ባካችሁ። እስቲ አጠገባችሁ ያለው ሰው ጨብጠውና በእያንዳንዱ የህይወቴ አቅጣጫ በሉ እስቲ ማንን ማስገባት እንዳለብኝ ጠንቅቄ አውቃለሁ በል እባክህ። ሃሌሉያ። እስቲ በእያንዳንዱ በሉ እስቲ ከኔ ጋር የህይወቴ በሉ እስቲ አቅጣጫ ማንን በሉ መጋበዝ እንዳለብኝ ጠንቅቄ አውቃለሁ በሉ። ኢየሱስ ጌታ ነው። አሜን። እነዚህ ሰዎች ለየትኛውም ሁኔታቸው አንድ ሰው ጋብዘዋል። ክብር ለኢየሱስ ይሁን። እሱ ማን ይባላል? ኢየሱስ። እስቲ አሜን በሉ። እስቲ ለችግር ቀን ኢየሱስ በሉ እስቲ። ለመከራ ቀን ኢየሱስ። እስቲ አሜን በሉ። ሰርግም ሲሆን በሉ እስቲ ኢየሱስ። ሃሌሉያ። በማንኛውም የህይወታችሁ አቅጣጫ ላይ ኢየሱስን ከጋበዛችሁ ማፈር የለም፣ ማፈር የለም። በልጆቻችሁ ህይወት ቢሆን፣ በትዳሮቻችሁ ቢሆን፣ በስራ ቦታችሁ ቢሆን፣ እለት እለት በምትመገቡት እንኳን ምግብ ጸሎት ማለት ምን ማለት ነው? እግዚአብሔር ይሄ ምግብ ተዘጋጅቶ ቀርቧል፣ በዚህ ምግብ ውስጥ ምን እንዳለ እኔ ምን አልልም አላውቅም። እስቲ አሜን በልባክ። እስቲ አሜን በልባክ። ግን ቃልህ እንዲህ ይላል፣ መርዝ እንኳን ቢበሉ ምን አይላቸውም አይጎዳቸውም ይላልና በዚህ በምበላው ምግብ ላይ ምን እንዳለ እኔ አላውቅም። ፈጣሪ አንተ ነው የምታውቀውና ጣልቃ ግባ ማለት ነው። እስቲ አሜን በልባክ። ቁርስ፣ ምሳ፣ ራት ስትበላ እንኳን ጣልቃ ማስገባት አለብህ። እስቲ አሜን በልባክ። አንዳንዱ በጣም የሚገርም ነገር ነው። ትልልቅ የሆነ ፕሮጀክት እንኳን ሊጀምር ሲል እግዚአብሔርን አይጠይቅም። እግዚአብሔርን አይጠይቅም። ከራሱ ጋር መክሮና ተማክሮ ከሰርኩ ይላል።
ከራሱ ጋር መክሮና ተማክሮ አንዳንዱ ተገለበጥኩ ይላል፣ ፈረስኩ ይላል፣ ኑሮ የተናጋ ይላል፣ ስር መሰረት ተነቀለ ይላል። አንተ የዛሬን እንጂ የነገን የተነጎዳን ልታቅ ምን አትችልም። ይሄ ጥበብ ላንተ አልተሰጠህም። ይሄን ሁሉ የሚያውቅ አምላክ እግዚአብሔር በእያንዳንዱ የህይወት አቅጣጫ ብታስገባው እሱ ይገባል። መንፈስ ቅዱስም አብም ወልድም መንፈስ ቅዱስም ይሄንን ደግሞ ይፈልጋሉ። እስቲ አሜን በሉ እባካችሁ። አልተጠየቅኩምና ብሎ የእስራኤልን ህዝብ ሲወቅስ ታያለ። አልተጠየቅኩም፣ ወደ እኔ መጥተው አልጠየቁኝም የሰራዊት ጌታ እግዚአብሔር ይላል። ለእያንዳንዱ የህይወታችሁ መንገድ እግዚአብሔር ምን በሉት? ጠይቁት። እግዚአብሔርን መጠየቅ ምንድነው? ጥበብ ነው። ክብር ለኢየሱስ ይሁን። አሜን። የኢየሱስም እናት ደግሞ በዚያ ነበረች። እስቲ አሜን በሉ እባካችሁ። የኢየሱስም እናት በዚያ ነበረች፣ በስጋ ወልደዋለችና። ደግሞ ዋናው ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዛ ነበረ። ወይን ጠጅ ሲያልቅ ጉድ ሊሆኑ ነው፣ ወየው፣ ጠፋን፣ ተዋረድን፣ ተዋረዱ አላለችም ማርያም። እስቲ አሜን በል እባክህ። እስቲ አሜን በል እባክህ። በጣም የሚገርም ነገር ነው። ጠቢብ በቃ ምንም ነገር ቢመጣ ሰማይ ዝቅ ቢል ምድር ከፍ ቢል፣ እስቲ አሜን በሉ። ሹክ የሚለው አለ። እስቲ አሜን በሉ እባክህ። አሜን። ሹክ የሚለው አለ። እስቲ አሜን በሉ። አሜን አሜን። እስቲ ሹክ እለዋለሁ በሉ። እስቲ ነግረዋለሁ በሉ። እስቲ የሚገርማችሁ እኛ ብቻ ሳይሆን ሹክ የምንለው እግዚአብሔርም ሹክ ይለናል። እስቲ አሜን በሉ። እኔን ለአገልግሎት ሲናገረኝ የሰማ እዚህ ውስጥ አለ? የለም። ግን ለእኔ ሹክ ብሎኝ ነው። ለእናንተ ለእያንዳንዳችሁ እንዲህ አይነት በጣም ብዙ ድምፅ መጥቶላችኋል። ሹክ ሲላችሁ እግዚአብሔር አምላክ እናንተና እናንተ ብቻ ነው የምታውቁት። ሌላ የሚያቅሰው ከግራም ከቀኝም ከፊትም ከኋላም እናትም አባትም ወንድምም እህትም አክስትም የለም። ለሙሴ ሹክ ብሎታል። ማ? የሰራዊት ጌታ እግዚአብሔር። ይሄንን በግብጽ የሚሰቃየውን ህዝብ የምታወጣው አንተ ነህ ብሎ ለነፍሱ ለልቡ ሹክ ብሎታል። ከዛ ሹክ ስላለው ወጣና ምንድነው ያደረገው? በቃ ፈራጅ እንደሆነ በእስራኤል ህዝብ ላይ ጌታ እንደሆነ እግዚአብሔር አምላክ እንደመረጠው እንደጠራው ያውቃል። ሄደና የግብጽ ሰው ይላል እስራኤላውያኑን ሲመታው አየና እንዴት አድርጎ ይመታል ብሎ የግብጽን ሰው ገድሎ ቀበረው። በሁለተኛውም ቀን ደግሞ ወጣ። ወንድሞቹ ምን መስሎታል? የሚያውቁ መስሎታል። ወንድሞቹ የሚያውቁ መስሎታል። ምን እንዳለ? እንደተቀባ ወይም እንደተሾመ ወይም እንደተመረጠ ወይም የእግዚአብሔር ካህን እንደሆነ ወይም ነፃ አውጪ እንደሆነ የሚያውቁ መስሎት ነበረ። ወጣና እናንተ ደግሞ ወንድማማቾች ናችሁ፣ እርስ በርስ ለምን ትበዳደላላችሁ? እርስ በርስ ለምን አንዱ አንዱን ይመታል? እንደውም እናንተ መዋደድ ነው ያለባችሁ። የኪዳን እኮ ህዝብ ናችሁ፣ ልዩ ህዝብ ናችሁ። እናንተ እንደዚህ ነገር እኮ አያስፈልጋችሁም ብሎ ሊያማክራቸው መጣ። ከዛ በኋላ ከነሱ መካከል አንዱ እግዚአብሔር ሹክ ሲለው ያልሰማ ጆሮም የደነዘዘ አይኑም የፈዘዘ አይጠፋም። በኢየሱስ ስም ፈውስ ይሁንልን። እስቲ አሜን በሉ እባካችሁ። የተቀባውን ካልተቀባው፣ የተመረጠውን ካልተመረጠው፣ የተጠራውን ካልተጠራው መለየት አለብን። እግዚአብሔር የተናገረውን ካልተናገረው የሚለይ ቅባት እግዚአብሔር አምላክ ያፍስስባችሁ። ክብር ለኢየሱስ ይሁን። በእኛ ላይ ሹምና ፈራጅ ጌታ ያደረገ ማን ነው ሲለው፣ እኔ ብሆን እንዲህ ነው። የሰራዊት ጌታ እግዚአብሔር ስጾምና ስጸልይ በእናንተ ላይ ሹምና ፈራጅ አድርጎኛል፣ አንተ አላወክም እንጂ እለው ነበር። እኔ ብሆን እንዲህ ነበር ምለው። በደንብ ቶሎ ብዬ ነበር ምነግረው። መርጦኛል፣ ለአንተ ሹም ፈራጅ አለቃ አድርጎ እግዚአብሔር ሾሞኛል። በቃ አንተ ጆሮ ስለፈዘዘ አይን ስለደነዘዘ ነው እንጂ እኔ እኮ ተቀብቻለሁ ምናምን፣ እኔ የተቀባዩ እግዚአብሔር ሰው ነኝ ልለው ይችል ነበረ። ሙሴ ግን እንደዛ አላለም። ምን ሲለው በእኛ ላይ ሹምና ፈራጅ ያደረገ ማን ነው ብሎ፣ ትላንት የግብፁን ሰው እንደገደልክ እኔን ልገል ነው ሲለው፣ ለካ አላወቁም እኔ እንደተመረጥኩ ብሎ ለ40 ዓመት ምን አለ ሰውየው እንዲጠፋ ያደረገው የወንድሙ ምንድነው? የጆሮና የአይን መፍዘዝና መደንዘዝ ነው። እግዚአብሔር ከዚህ ይገላግለን። እስቲ አሜን በሉ። እስቲ አሜን በሉ ባካችሁ። ወንድሞቹስ አውቀውት ገብቷቸው ተረድተው ቢሆን እሱ 40 ዓመት በጥሻ ይቀመጥ ነበር? አይቀመጥም ነበርና መከራውን የቅዱሳንን መከራ የሚጨምር ወንድም ነው። ነካ አድርገውና ለወንድም በለው እስቲ ባክ
ለወንድም በለው የጸጋ ምክንያቱን በለው። አረ የፈውስ ምክንያቱን የደስታ ምክንያቱን በለው። እስቲ አሜን በልባክ። እስቲ መከራ አትጨምርበት በለው። ሃሌሉያ። አየህ እህትህና ወንድምህ መከራ ሊቀንሱልህ ምን ይላል? ይገባል። በመከራ ስታልፍ አለው አናዋስ እኔ ካጠገብህ ነኝ፣ ምን ችግር አለ? እረዳሃለሁ፣ ደግፋለሁ፣ አይዞ ወደፊት ሂድ። አሜን። አጠገብህ ነካ አድርገውና እንዲህ ነው የሚባለው በለው። ስለዚህ ማርያም ምንድን ያደረገችው? ዞር አለችና በጆሮ የወይን ጠጅ እኮ አልቋል አለችው። ኢየሱስ ክርስቶስ ጌታ ነው። ዘራፍ አላለችም። ዘራፍ ምናምን አንዳንድ ሰዎች አይታዋቸዋል አይደለም? ሰርግ ላይ አይደለም የሆነ ትንሽ ችግር ላይ እንኳን በቃ ወገባቸው ታጥቀው እኮ ነው በቃ ወዲ ከተማውን ሁሉ በአንድ እግር ነው የሚያቆሙት። አቡሶማ የሚደግሱ ሰዎች ጌታ ይፈውሳቸው። አሁን ግን ገላገለን። ቴክኖሎጂ መጣና ድግስ በምን ሆኗል? በብሉቱዝ። ግድ የለም አልገባችሁም? ድግስ በምን ሆኗል? በብሉቱዝ። ሰዎቹ እኮ ጫካ ሄደው ነው 2-3 ፎቶ ይነሱና ሻራተን ከበስተጀርባቸው ፎቶ ግጥም ያደርጉበታል። ከዛ የዱባይ ደግሞ ተርሚናሉን ምናምን ግጥም ያደርጉና ጌታ የተባረከ ይሁን። ይሄ ድግስ በጣም ስንት ሚሊዮን የፈጀ መሰላችሁ? ተበልቷል፣ ተጠጥቷል፣ ተጋብተናል። በአንድ ሰከንድ ፎቶ አንተ ጋር በሚያብረቀርቅ የሙሽራ ልብስ ተገላገልካ። ክብር ለኢየሱስ ይሁን። እስቲ አሜን በሉ። ለምንድን ነው ሰርግ ያልጠራን? ዱባይ ነበር ሰርጉ ዱባይ ነበር። ሰርጉ ምን ነበረ? ዱባይ ነበረ። ያርግላችሁ። አዎ ስቃችኋል። እናንተማ በቃ ያላገባችሁ ዱባይ ነው የምታገቡት። ኢየሱስ ክርስቶስ ጌታ አሜን። የድሮዋ ጃፓን የዛሬዋ ምንድን ነው የምትባለው? ዱባይ። ድሮ ጃፓን ነበረ በቃ ኒውዮርክ ምንድነው የምትባለው? ቶኪዮ ይባል ነበር። አሁን ግን ምንድነው የሚባለው? ዱባይ። የሚያክል የሚያብረቀርቅ ሞደርን ከተማ እንግዲህ የለም። ጌታ ይባረክ። ስለዚህ በብሉቱዝ ጨረሱልን። ይሄ ሁሉ መከራ የለም። ጌታ ይባረክ። ልጆቻችሁን አሁን የምትድሩ ሰዎች እስቲ አጨብጭቡ ለራሳችሁ። ጌታ ይባረክ። ኢየሱስ ክርስቶስ ጌታ አሜን። እኛ የውሃ ሞጭ እንኳን አናስከፍልም ስንድር። እስቲ አሜን በሉ። እዚህ ጉባኤ ስንት 3-4 ሰው ተድሯል። ውሃም አልገዙም። ውሃ አልገዙም። ሽክ ብለው ያለውን ለብሶ መጣ፣ ያላትን ለብሳ መጣች። ስሙ ይባረክ። ጉባኤው እንደዚህ ግጥም ያለ ነው። አቤት እልልታው። ሰፈሩ ሁሉ ነው ያን ቀን የተናጋው እኮ ምንድነው ብሎ የሰፈሩ ሰው ሁሉ ግልብጥ ብሎ አልመጣም። ሊበላ ማለት ነው። ኢየሱስ ጌታ ነው። ኧረ እኛ ልል እያልን ነው። በጻድቃን ድንኳን መዝሙር ምን አይልም አይታጣም ተብሎ ተጽፏል ብለን ሸኘናቸው። እኛ እኮ የሙሽራ መኪና ምናምን ሁሉ አላየንም፣ ግን ሰርግ ነው በቃ ሰፈር ሁሉ ድብልቅልቅ ብሏል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አሁን እንዲህ አይነት ሰርግ አለ። ተጋቡ እያልኩ ነው። ክብር ለኢየሱስ ይሁን። እስቲ አሜን በሉ። ያላገባችሁ እስቲ አጨብጭቡ። ቀነሰ፣ ድምጻችሁ ቀንሷል። እስቲ የምትድሩ አጨብጭቡ። ወጪ ስለሌለባችሁ እናንተ በደንብ ነው ማጨብጨብ ያለባችሁ። ጌታ ይባረክ። በጆሮ ምን አለችው? እስቲ ሹክ አለችው በልዋክ። ዛሬ ለገጠመህ ለማንኛውም ነገር ሹክ ትላለህ። ለምን? የኢየሱስ ጆሮ እኔ አይዋለሁ። የእግዚአብሔር ጆሮ አሁን በራእይ እዚህ ጉባኤ ላይ አይዋለሁ። ትልቅ ጆሮ በዚህ ጉባኤ ላይ አለ። እስቲ የሚሰማ አለ በሉ። ግድ የለም ጓደኛህ ላያቅ ይችላል ያለህበትን ችግርና ሁኔታ። እህትህም ወንድምህም አሁን እዚህ የተሰበሰበው ቤተሰብ አንዳንድ ሚስትም ባልም ላያቅ ይችላል። ጌታ ምስክሬ ነው። ነገር ግን ለኢየሱስ ሹክ ብለህ ትወጣለህ። ሃሌሉያ ሃሌሉያ። አንድ ሰው ለሰራዊት ጌታ ለእግዚአብሔር ሹክ ይላል። አሜን 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 አሜን። ከእንደገና ይባላል። እስቲ አሜን በልባክ። አሜን 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 አሜን። በጣም በቃ ምንም አይነት ችግር ሊሆን ይችላል። ከአቅም በላይ ጉልበቴ በላ ኃይሌ በላ ያደከመ ያታከተ በቃ ሊፈርድልህ ያልተቻለ ጉዳይ በቃ ተንከራተ ፍርድ ቤት ቢሆን የት ቢሆን ምንም በቃ ግራ የገባው አልመታ ያለ ፓስፖርት ሊሆን ይችላል። ቤተሰብ ላይ ያለ ችግር እንቆቅልሽ የ40 የ30 የ10 የ20 ዓመት ሊሆን ይችላል። እንደው የሆነ ነገር በቃ የሆነ ቦታ ላይ ግን ጉብ ብሎ በቃ እንደ በቃ ምን ልበል እንደ ወፍጮ
ድንጋይ ህይወትህን የከበደ ቤትህን የከበደ ለምንድነው የኛ ትዳር በቃ ፏ ሊል ያልቻለው? የኛ ቤት ፏ ሊፈታ ያልቻለው የኛ ነገር ምንድነው? የኛ ኑሮ ምንድነው ያልተለቀቀው በምትለው በዛ ዋና በምትለው ጉዳይ ላይ ኢየሱስን ሹክ ትለዋለህ። አረ የገባው ሰው ያለ አልመሰለኝም። ዛሬ ለኢየሱስ ሹክ ትለዋለህ። ለኢየሱስ ሹክ ትለዋለህ። ለኢየሱስ ሹክ ትለዋለህ። ለኢየሱስ ሹክ ትለዋለህ። አሜን 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 አሜን። ማርያም በጣም የሚገርማችሁ ሴት ነች። ጣጣ የላትም። መልሱ ምንም ይሁን እስቲ አሜን በል እባክህ። ጠንቅቃ አምላኳ ምን ትላለች ታውቃለች። እሱ ከማዕፀኗ ውስጥ ይውጣ እንጂ ጌታዋም አምላኳም እንደሆነ ጠንቅቃ ምን ትላለች ታውቃለች። ክብር ለኢየሱስ ይሁን። ኢየሱስ ለመለሰላት መልስ ሰጠች አልሰጠችም? ክብር ለኢየሱስ ይሁን። እስቲ አሜን በል እባካችሁ። እስቲ እሱ ሩሩ ነው በል እባክህ። እሱ ቸር ነው በል እባክህ። የሚያደርገውን በል እባክህ። የሚሰራውን በል የሚያከናውነውን የሚፈጽመውን ጠንቅቆ ያውቃል። ሃሌሉያ! አጨብጭቡ ለጌታ ክብር። ኢየሱስ ክርስቶስ ጌታ ነው። ደስ ሲል እንዲህ አይነት ጥበብ እግዚአብሔር ይሙላባችሁ። አሜን። እኔ ጌታ ምስክሬ ነው። እንዲህ አይነት ጥበብ ሲያገኛችሁ እኮ ዝግ ረጋ ብላችሁ በኮንፊደንስ ነው በዚህ ምድር ላይ የምትመላለሱት። ዓለም የፈለገ ቢናጥ እስቲ አሜን በል እባክህ። ዓለም አፕ ኤንድ ዳውን ቢሆን ቢሽከረከር፣ አሁን ሰሞኑ ምን ይባላል? ጌታ ምስክሬ ነው። የሆነ መሬት እንዲህ እየተንቀጠቀጠ ነው ይባላል እና ታክሲ ላይ እየተንቀጠቀጠ እኮ ነው እንዴ! ጉድ እየፈላ ነው። በቃ የመጨረሻው እየተንቀጠቀጠ ነው ታክሲ ላይ አሉ። ታክሲ ላይ ሲሉ ጌታ የተባረከ ይሁን። የኔ አባት ነው እያንቀጠቀጠ ያለው። ዞር ብለው ነው በጣም ተናዶ ይመስለኛል። ምንድን ለመሆኑ ያንተ አባት ማን አብይ ነው ምናምን ሊሉ ነው። ኢየሱስ ክርስቶስ ጌታ። የኔ አባት ነው እያንቀጠቀጠ ያለው። እስቲ አሜን በል እባክህ። የማ አባት? እስቲ የኔም አባት ነው በሉ እስቲ። ግድ የለም ካላመናችሁ የጳውሎስ አባት በሉልኝ። እዚህ ጋር የቆመው የጳውሎስ አባት በሉልኝ። ኧረ ኢየሱስ ጌታ ነው። ምን እያደረገ ነው? የማ አባት? የኛ አባት ነው። ክብር ለኢየሱስ ይሁን። አሜን። ማን ነው ያንተ አባት? ኢየሱስ ነው። እሱ ነው አዳኝ፣ እሱ ነው ጌታ አልኩ በዛው። ክብር ለኢየሱስ ይሁን። መሰከርኩ። ክብር ለኢየሱስ ይሁን። ጌታ የተባረከ ይሁን። ስለዚህ ምን ልላችሁ ነው? የፈለገ የሚያንቀጠቅጠው ያንተ አባት ነው። ምድር ደግሞ የምትንቀጠቀጠው በሱ እጅ ላይ ሆና ነው። እስቲ አሜን በሉ። በማ እጅ ላይ? በኢየሱስ እጅ ላይ ሆና ነው የምትንቀጠቀጠው። ሃሌሉያ። ስለዚህ ማርያም ምንም ስትናወጥ አታዩዋትም። ክብር ለኢየሱስ ይሁን። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። በቃ ዞር ብላ የወይን ጠጅ እኮ የላቸውም አላቸው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ይሄ ምንድነው? ጌታ ኢየሱስ ክርስቶስ ብዙ ጊዜ እንደዚህ የሚናገረው እምነትን ምን ማለት ነው? ይፈትናል። እስቲ እምነት ይፈትናል በል። በቃ ይስሐቅን አቅርብልኝ እንዳለ አሁን አንተ ተነስተህ እኔ ኢንቨስተር መሆን ፈልጋለሁ እያልክ እየጾምክ እየጸለይክ ኢንቨስተር እያልክ ኢንቨስተር ነኝ እያልክ እያወጅክ እየጾምክ እየጸለይክ ካለ ከዛ በኋላስ በሶስተኛው ቀን ቤሳቤስቲ የቁርስ አይኖርህም፣ የምሳም አይኖርህም፣ የቁርስ አይኖርህም። አንተ ምን እያልክ ነው? ኢንቨስተር ነኝ ምናምን በዓለም ላይ ተሽከርክሬ የምነግድ ነጋዴ ነኝ እያልክ ዘራፍ እያልክ እኮ ነው። ከዛ አስከትሎ ቁርስ የለም። ከዛ ምን ትላለህ? ብራዘር ትላለህ። በቃ ብራዘር ቁርስ የለም እኔ ኢንቨስተር ነኝ እላለሁ። ቁርስ የለም ትላለህ። እምነት ምን ይላል? እስቲ አሜን በሉ። ይፈተናል። ከዛ እሷ እንደሚያደርገው ምንም ጥርጥር የላትም። እስቲ አሜን በሉ እባክህ። አሜን። መልስም ደግማ ምን አላለችውም? አልሰጠችውም። ኢየሱስ ጌታ ነው። በምን አወቀች? አምላኳን አባቷን ጠንቅቃ ታውቃለች። እስቲ ጠቢብ በሉ እስቲ። ጥቁር ሰው ሳይሆን ፈረንጅ ሳይሆን የሚያውቀው አምላኩን ነው በሉ። አምላካቸው የሚያውቁ ህዝቦች ይበረታሉ፣ ደግሞ ምን ይላሉ? ያደርጋሉ። እስቲ አሜን በሉ እባካችሁ። እንደውም በንስር ክንፍ ከፍ ብለው ምን ይላሉ ይላል? ይበራሉ ይላል ኢሳይያስ ላይ። እስቲ አሜን በሉ። ማንንም የሚያውቅ እስቲ አምላኩን በል። አሁን የሆነ ታዋቂ ሰው ለማወቅ ነው ሰው የሚጋደለው፣ ምንም ነገር የማይፈይድለት ሰውየውም ደግሞ አያውቀውም እኮ እዛ ሀገር ነው ያለው፣ እዛ ዙፋን ላይ ያለ ሰው ለማወቅ ነው ሰው ሽርጉድ የሚለው። አምላክን ወቅ እስቲ አሜን በል እባክህ። ያሳርፈሃል። በመጀመሪያ አምላኩን የሚያውቅ ሰው ምን ይላል? ያርፋል። እስቲ አሜን በሉ።
ይመለስ ይሆን ጸሎት? አይመለስ ይሆን? ሰምቶኝ ይሆን? አልሰማኝ ይሆን? ቆይ እንደገና ቼክ ላድርግ እስቲ። በህልም ተናገረኝ ጾም ጸሎት፣ እንደገና በነቢይ ተናገረኝ ሌላ ደግሞ ጾም ጸሎት፣ እንደገና ወደ ሰማይ ወጥቼ ደግሞ የሆነ ተናገረኝ የሆነ እዛ ቸርች እዛ ምንም መቅበዝበዝ አያስፈልግም። እስቲ አሜን በልባክ። አትንከራተትም። የሚያሳርፍ አምላክ ልብ ውስጥ ግጥም ብሏል። ሃሌሉያ ሃሌሉያ። እስቲ አልንከራተትም በልባክ። ሃሌሉያ። አምላክ እግዚአብሔር በልብ ሙልት ብሏል። በቃ ሃሌሉያ አሜን። ቼክ የምታደርገው ልብህን ነው። እስቲ አሜን በልባክ። አየሩ ቀዘቀዘ፣ ሞቀ፣ በረደ፣ ምናምን አንቀጠቀጠ የሚያገባኝ ነገር የለም። በቃ ምድር እንደሆነ ኃጢአት ከተሰራባት ቀን ጀምሮ እየተንቀጠቀጠች ነው። ትንቀጠቀጣለች ሲል አዎ በደንብ ትንቀጠቀጣለች፣ ትርገበገባለች፣ እንደው ጨምራ ትርገበገባለች። ክብር ለኢየሱስ ይሁን። እስቲ አሜን በልባክ አሜን። እኔ ግን ሴፍ ተደርጌያለሁ። እስቲ ተጠብቄያለሁ በል። ምድር ብትናወጥ አለ። እስቲ አሜን በሉ። ተራሮች ወደ ባህር ልብ ቢወሰዱ እኔ ምን አልልም? አልፈራም። ደግሞ ምን አልልም? አልፈጋም። አሜን። አባትህን ማወቅ ማለት የኔ አባት አቶ ለገሰ ናቸው፣ ለገሰ መንግስቱ ይባላሉ። እሳቸውን ማወቅ ማለት አይደለም። ሰውዬ እንደውም ሰውን እንደውም አታውቀውም እኮ ሰው ራሱ ተነቦ የማያልቅ ምንድን ነው አለ አንዱ መጽሐፍ ነው አለ። ስለዚህ ሰው አታውቀውም። እንደውም በጣም ይገርም ኢትዮጵያዊን ደግሞ በደንብ አታውቀውም። ጌታ ይባረክ። እስቲ ጌታ ይባርከኝ በለው። ጥሩ አድርጎ በለ። እስቲ ዥጉርጉር አድርጎ ነው የፈጠረኝ በል። እንደው መልካችን ራሱ እዚህ ከለርፉል ነን። አንዱ ፈረንጅ ይመስላል ከጣሊያን የተወለደው ስትል፣ አንዱ ደግሞ የሆነ ቡንዲ ነገር ይመስልብሃል። አንዱ እንደ ኢትዮጵያ የሚያምር የለም በነገራችን ላይ። ከለርፉል ነን። ክብር ለኢየሱስ ይሁን። እስቲ አሜን በሉ። ከዛ ሰውየው ምን አለ? ነብር ዥጉርጉርነቱን ኢትዮጵያዊን ደግሞ ምናምኑን ምን አይልም። ምን ማለት ነው? ኢትዮጵያ ማለት ዥጉርጉር ማለት ነው። ባህሪው ጸባዩ ዥጉርጉር ነው። ስለዚህ ሰውን ለማጥናት ምን አስጨነቀህ? ስለ አምላክህ ስለ እግዚአብሔር ለማወቅ ትጋ። እሱ ምን ይልሃል? ያሳርፍሃል። አሜን። ክብር ለማን ይሁን? ክብር ለማን ይሁን? ክብር ለማን ይሁን? ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ እሷ ያንን የቤት ስራ ለኢየሱስ ከሰጠች በኋላ እስቲ አሜን በልባክ። አንድ ነገር ልላችሁ ነው። እስቲ ለኢየሱስ በሉ። እስቲ የቤት ስራዬን ከሰጠው በኋላ እተኛለሁ በለው። እስቲ አሜን በልባክ። አሜን። ብዙ ሰው ለኢየሱስ ጸልዮ ጾሞ ለኢየሱስ የቤት ስራውን ከሰጠ በኋላ ሰውየው ደግሞ አልጋ ላይ ሲንቆራጠት ነው የሚያድረው። ይሆን አይሆን ይሆን፣ ይመጡ ይሆን፣ ይይዙኝ ይሆን፣ እንደዚህ ያደረጉ ይሆን፣ እንዲፈጠር ይሆን። በኢየሱስም ይሄን ዓለም ሰብረናል። እስቲ አሜን በልባክ። አሜን። ሰዎች 100 ጊዜ ምለው 100 ጊዜ ስለዋሹን አምላካችን እንደዛ ይመስለናል። አምላክህ ወንድምህ አይደለም፣ አክስትህ፣ አጎትህ ወንድምህ አይደለም፣ አንተ የምታውቀው አይነት ሰው አይደለም። እሱ ስሙ ራሱ ታማኝ ነው። እስቲ አሜን በለው። አሜን አሜን። እና ለኢየሱስ ነገረች። ምን አደረገች? አረፈች። እስቲ አሜን በለው። አሜን። ኢየሱስ ብዙ ነገር አላት። ከዛ ቀጥሎ አገልጋዮቹ ተወርውረው መጡና እንደገና ወደሷ መጡና ይመስለኛል፣ ያው እዚህ ላይ አልተጻፈም። ነገርሽልን፣ አሳሰብሽልን፣ እንዴት ነው ይችላል፣ ያረጋዋል፣ አያረጋውም፣ ብዙ ነገር ያሉ ይመስለኛል። እሷ ዞር ብላ እሱ የሚላችሁን እስቲ አሜን በለው። ጨብጠውና አጠገብ ያለ ሰው እሱ የሚልህን አድርግ በለው። አሜን አሜን። እኛ ዳኛ የሚለንን ለማድረግ በጣም ጎበዝ ነን። ዳኛ የሚለን፣ ጠበቃ የሚለን እነዚህ ሰዎች በጣም የተከበሩ ናቸው በሙያ ደረጃ። ዶክተር የሚለንማ ተውት። ዶክተር የሚለው እችን ሰባብረሽ 4 ቦታ፣ አንዱን ክኒን 4 ቦታ ዋጭ ካለ 4 ቦታ ነው የሚዋጠው። ጠንቅቀን ማለት ነው። እኔ አንድ ጊዜ እኔ የሄድኩት ሐኪም ቤትና ክኒን ሰጠኝ ማለት ነው ሰውየው እና ያን ክኒን ተቀበልኩና አሁን አንድ ጠዋት ልውጥ ነው፣ ማታ ተሳት ምናምን እያልኩ ልውጥ ነው። ሰብሰብ አድርጌ አንዴ እንዳልውጠው ችግር እንዳለ ነግሮኛል። ክብር ለኢየሱስ ይሁን። አሁን ታየኝ፣ ገንዳ ውስጥ ጥዬው ሄድኩኝ። እንደዚህ ስላችሁ አሁን ገንዳ ውስጥ የተሰጣችሁ መድኃኒት ጣሉ ለማለት ፈልጌ አይደለም። ልነግራችሁ ፈልገው ነገር ኢየሱስ ክርስቶስ ጌታ ነው። ማንም የሚለንን ነገር ለማድረግ ዝግጁዎች ነን። እግዚአብሔር የሚለንን ነገር ግን ለማድረግ ወገባችን ነው የሚያዘው። እውነት ሐሰት?
እውነት ሐሰት? እግዚአብሔር የሚለን ነገር ለማድረግ ወገባችን ለምን ያን ነገር እንዳናደርግ የጠላት የዲያብሎስ ተጽዕኖ አለ። ያ ነገር እንዳናደርግ አበሻንን ይሉንታ አለ። ሰው ምን ይለናል ትላለ። እውነት ሐሰት? እግዚአብሔር የሚላቸው ነገር በጣም የማይገጥም ነገር ሊሆን ይችላል። ለምሳሌ ይስሐቅን ወደ ሞሪያ ተራራ ወስደህ ረድልኝ፣ ይሄውን ለሰው ይገጥማል? እግዚአብሔር ልጅ ያሳርዳል ወይ? ፈጽሞ ልታረጉት ምን አትሉም? አትችሉም። እዚህ ጋርም የተባለው ነገር ይሄ ነው። ጋኖቹን ውሃ ሙሉ። እንዴ እኛ እኮ ውሃ ችግር የለም ብራዘር፣ ችግር የለም ውሃ ችግር የለም። እዚህም ውሃ አለ። እኛ እኮ ውሃ አይደል የፈለግነው። ምንድን ነው? የወይን ጠጅ ነው ማለት ምን ይላሉ? ይችላሉ። በጣም ብዙ ጉስቁልናችን፣ ብዙ ችግራችን፣ ብዙ ድካማችን እንደ ቤተ ክርስቲያን፣ እንደ አገር፣ እንደ ግለሰብ ነግራችኋለሁ፣ እግዚአብሔር ያለውን ነገር ማድረግ አለመቻል ነው። ይኸውላችሁ ሰማይ የተዘጋው እግዚአብሔር ያለውን ነገር አላረግም ብሎ አንድ ሰውዬ ነው ሰማይ ያዘጋብን። እግዚአብሔር ያለውን ነገር ደግሞ አደርጋለሁ ብሎ የወረደው ጌታ ኢየሱስ ክርስቶስ ነው ወደዚህ ምድር መጥቶ ሰማይ ምን ያለው ያስከፈተው። ዛሬ ብዙ ነገር የተዘጋባችሁ ሰዎች ካላችሁ በመታዘዝ ሙላት ይከፈታል። ጨክነ እሱ የሚልህን ታደርጋለህ። እግዚአብሔር ታምራትን በሕይወት ያበቅላል። አሜን ይባላል ይደገምና። ሃሌሉያ አሜን 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 አሜን። ጌታ የሚለኝ ነገር ከባህሌ ጋር አይሄድም። ጌታ የሚለኝ ነገር ባደርግ ምን ይላል? ይስቁብኛል፣ ያላግጡብኛል፣ ያሾፉብኛል። ፈጽሞ የሚገጣጠም ነገር አይመስልም። እጅግር ያለው ነገር አይመስልም። አሁን ጌታ ያለኝ ነገር ወደ ሕዝቅኤል ሄደና ምን አለው? 3 ዓመት ምናምን ተኩል ደግሞ በአንድ ጎን ምን ትላለህ? ትተኛለህ። እሺ እሱስ ሲሆን ከዛ አስቀጥሎ በሰው ፋንድያ ደግሞ ምን በሰው ፋንድያ ታደርቃለህ። የሰው ፋንድያ ትሄዳለህ፣ የሰው ፋንድያ ትሰበስባለህ። ከዛ አስቀጥሎ መቼም የሰው ፋንድያ ሲል ይገባቸዋል። እንደውም ቀለል አደረኩት፣ እናንተ ታውቁታላችሁ። የሰው አይነ ምድር ማለት ነው። የሰው አይነ ምድር ትሰበስባለህ እየሄድክ ከሰው ከዛስ እሱን ደግሞ በእሳት ምን ትለዋለህ? ትጋግረዋለህ። ከዛስ ምን ይሆናል? ምን ይሆንልሃል? ኩበት ይሆንልሃል። ኩበት ይሆናል። ከዛስ ምን ታደርጋለህ? ከዛ በኋላ ዶሮ ወጥ እየሰራ ትበላለህ። ማ እኔ? አዎ አንተ። እንዴ ህጉ እኮ አይፈቅድም። ከተወለድኩ ጀምሮ እርኩስ የሚባል ጥንብ የሚባል ነገር ነክቼ አላውቅም። ምን ማለት ነው? እግዚአብሔር አንተ ነህ። አሁን እንዲህ አይነት ድምጽ ቢመጣ ወገኖች አንድ ችግር ተፈጥሯል። ሰብሰብ ብንበል፣ ጾም ጸሎት እንያዝ። በዚህ በኩል የሚዋጋኝ መንፈስ አለ። ለምን በሰው ኩበት ጋግረ ብላ ተብያለሁ ብለን በኢየሱስ ስም ነው የምንለው። የእግዚአብሔርን ድምጽ እኮ ነው የምንቃወመው። እውነት ሐሰት ከሰው ሐሳብ ጋር ባይገጥምም ኧረ ኢየሱስ ጌታ ነው። ጌታ ሆይ ይሄ ያንተ ድምጽ እንደሆነ አውቃለሁ አለ ሕዝቅኤል። ያንተ ድምጽ ነው፣ ትክክል ነው። ዛሬ ወዲህ ማለት አይቻልም፣ ግን ግድ የለም እባክህ ቀይርልኝ አለው። ክብር ለኢየሱስ ይሁን። የሰው ኩበት በምን ኩበት ተለወጠ? በእንስሳ ኩበት ምን አለ ተለወጠለትና ያው እየጠፈጠፈ እየጋገረ ታውቃላችሁ አይደል? ይሄ አማርኛ ደስ አይልም፣ ግን እበት ነው የሚባለው በእኛ አማርኛ ማለት ነው። እበት ማለት ነው። እንደዚህ እየጠፈጠፈ እሳት ላይ እያደረገ እንደ ዳቦ እየጋገረ በሱ እንጀራውን እያበሰለ ምን ይል ነበረ? ይበላ ነበረ። እስቲ ይመቻል? አይመችም። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ባይመችም ግን እግዚአብሔር የሚለውን ማድረግ ታላላቅ ታምራት እንድትወልድ ያደርጋል። እስቲ አሜን በሉ እባካችሁ። እግዚአብሔር ያለውን ነገር በማድረግ ታላላቅ ታምራት በህይወት ይወለዳል። እስቲ በረም ከኔ ጋር ይወለዳል በሉ እስቲ። እስቲ ይወለዳል በሉ እስቲ። ምን አይነት ታምራት? ታላላቅ ታምራት፣ ታላላቅ ድንቅ። እስቲ አሜን በል እባክህ። ግድ የለህም ሞክሬው እኔ ቴስት አድርጌው በጣም ብዙ ጊዜ ስለሰራልኝ ነው። እግዚአብሔር አምላክ የሚልህን ነገር በፍጥነት ይኸውልህ ሳትዘገይ በቃ ድምፁ የሱ መሆኑን ካወቅ ወዲያው በፍጥነት አድርገው። እግዚአብሔር አምላክ የክብር ቅባት ውስጥ ይጨምርሃል። ጌታ ምስክሬ ነው። በህይወቴ እንዲህ ሲሆን አይቻለሁ፣ መሰክርላችኋለሁ። እሱ ያላችሁ ምን በሉ አድርጉ። ክብር ለኢየሱስ ይሁን። መጡና ምንድነው ሲሏት እሱ የሚላችሁ ምን በሉ አድርጉ። ኢየሱስ ክርስቶስ ጌታ ነው። አሜን 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 አሜን። እናቱም ለአገልጋዮቹ የሚላችሁን ሁሉ ምን በሉ አድርጉ። እዚህ ላይ እንደው ምንድነው የረሳሁት? የሚላችሁን ሁሉ ማለት ምን ማለት ነው?
ኢየሱስ የሚልህን ሁሉ እስቲ አሜን በልባክ ሳታጓድል አድርግ። ጌታ ምስክሬ ነው። የተለየ አይነት ሰው ትሆናለህ። ክብር ለኢየሱስ ይሁን። በዓለም ላይ በቃ እንደ ወርቅ፣ እንደ ጨረቃ፣ እንደ ፀሐይ የደመቁና ያበሩ እንደ ከዋክብት የምናያቸው የእግዚአብሔር ሴትና ወንድ ባሪያዎች የሚገርማችሁ ሁሉ ነገራቸው የበቀለው ሁሉ ነገራቸው የበቀለው ከየት ውስጥ ነው? እሱ ከሚላቸው ነገር ውስጥ ነው። እስቲ አሜን በልባክ። አሜን አሜን። እሱ የሚለውን ነገር አድርገህ እዋረዳለሁ፣ አጣለሁ፣ እቸገራለሁ፣ አፍራለሁ፣ እንደዚህ ሆናለሁ፣ እታሰራለሁ፣ እሞታለሁ፣ ይሄ ችግር ይገጥመኛል የምትለው ነገር የለም። እሱ የሚልህን ነገር ባደረክበት ማግስት ትንሣኤ ይቀድመሃል። ጌታ ምስክሬ ነው። የምስራች ቤትህ ይገባል። ጓዳህ በምስራች ይጥለቀለቃል። ሕይወት በክብር ይጥለቀለቃል። በጸጋ ትሞላለህ። እሱ የሚላችሁ ምን በሉ አድርጉ። ጌታ ምስክሬ ነው። በጣም ይኸውላችሁ በዚህ በአዲስ ኪዳን ይሁን በሙሉ ኪዳን ይሁን ዋና ሰማይ የሚዘጋ አለመታዘዝ ነው። ሰማይ የሚከፍት ምንድን ነው? መታዘዝ ነው። አሜን። መጽሐፍ እሺ ብትሉኝ ብትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ። ሰው ሊርበው ይችላል። ሰው ሊጠማው ይችላል። ሰው ሊታረዝ ይችላል። ሰው በጣም ብዙ አይነት ስቃይና መከራና ፈተና አበሳ ውስጥ ሊገባ ይችላል። ሰው ሊቸገር ይችላል። ሰው በቃ ሊናወጥ ይችላል። በጣም የሚገርማችሁ ነገር ነው። በየትኛውም ዘመን በጦርነት ዘመን ይሁን የእግዚአብሔርን ፍቃድ ያደረጉ ሰዎች ከጦርነት አምልጠዋል። ክብር ለኢየሱስ ይሁን። እስቲ አሜን በሉ። በረሃብ ዘመን ቢሆን ከረሃብ አምልጠዋል። እስቲ አሜን በሉ ባካችሁ። ስለዚህ ከማንኛውም አስጨናቂ ነገር የምታመልጡበት መንገድ ምንድነው? እሱ የሚላችሁን አድርጉ። እነዚህ ሰዎች ሄደው ምንድን ይላል? አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። ምን እንደሚያደርጉት? አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዛ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። ክብር ለኢየሱስ ይሁን። ለአገልጋዮቹ ምን አላቸው? ጋኖቹን ሲምፕል ይመስላል፣ ግን ቀላል አይመስላችሁ። የእግዚአብሔርን ነገር እንዳታደርጉ የማይመጣ አይነት ውጊያ የለም። የእግዚአብሔር ፍቃድ እንዳታደርጉ። የእግዚአብሔር ፍቃድ ልታደርጉ ስትሉ ልባችሁ ሁሉ ሊፈራ ይችላል። ልባችሁ ሊጨነቅ ይችላል። ሰይጣን የተለያየ ድምፅ ያመጣል። ለምን? የእግዚአብሔር ፍቃድ አደረጋችሁ ማለት የሰይጣንን አናት ሰበራችሁት ማለት ነው። ክብር ለኢየሱስ ይሁን። ገሃነብን አፈረሳችሁ ማለት ነው። ሲኦልን አፈረሳችሁ ማለት ነው። የእግዚአብሔር ፍቃድ ማድረግ የዲያብሎስን ስራ ማፍረስ ነው። ክብር ለኢየሱስ ይሁን። ስለዚህ ጠላት ስራው እንዳይፈርስ የሚቋቋማችሁ በአንደኛ ደረጃ ጌታ እግዚአብሔር የሚላችሁን ነገር በሕይወታችሁ እንዳታደርጉ ነው። ሰው የሚለውን ነገር ማድረግ ቀላል ነው። ራሳችሁ የምትወዱትን ነገር ማድረግ ቀላል ነው። ሰይጣን የሚለውን ነገር በጣም ሲምፕል ነው ማድረግ። እግዚአብሔር የሚለው ነገር ግን የእግዚአብሔር እጅ የሚንቀሳቀስበት ስለሆነ የእግዚአብሔር ማዳን ለምድር፣ ለሕዝብ፣ ለአገር፣ ለትውልድ ስለሚቀጥል እግዚአብሔር የሚለውን ነገር የሚያደርግ ሰው የገሃነብን ደጅ ስለሚያፈርስ ስለሚመታ እግዚአብሔር ያለውን ነገር እንዳታደርጉ ጠላት ባለ በሌላ ኃይሉ ሊከባችሁ ይችላል። ነገር ግን ጨክናችሁ የእግዚአብሔር ፍቃድ ካደረጋችሁ እረ ኢየሱስ ክርስቶስ ጌታ ነው። የሰይጣን ስራ ሁሉ ይፈራርሳል። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። አሜን። ጌታ የተባረከ ይሁን። አሜን። ከዛስ ጋኖቹን ውሃ ሙሏቸው አሏቸው። አገልጋዮቹ እንዴት የተባረኩ ናቸው። ሄደው ጋኖቹን ውሃ ሞሉ። ከዛ ቀጥሎ አሁን ቀርታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃው የቀዱት አገልጋዮች ግን ያውቁ ነበረና አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በነገራችን ላይ ምንም ነገር ይሁን የኢየሱስ እጅ የገባበት ነገር መጣፈጡ አይቀርም። እስቲ አሜን በሉ ባካችሁ።
ስለዚህ ነው ልጆቻችን ቤተሰቦቻችን ሆነ አሁን ምስቅልቅል ያለ ምድራችንና ህዝባችን ሁሉ ጊዜ ለእግዚአብሔር አሳልፈን የምንሰጠው። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ቃል የተጠመቀ ምንድነው? የወይን ጠጅ ነው። እንግዲህ ብዙ አይነት የወይን ጠጅ አለ። የወይን ጠጅ ስል እንግዲህ ወተን እንግዲህ የሆነ ነገር እንግዲህ እንዳናደርግ ጌታ እግዚአብሔር ይርዳን። ጌታ ይባርከኝና ይሄ የወይን ጠጅ እንግዲህ የማያሰክር ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። የማያሰክር የወይን ጠጅ በብሉይ ኪዳን በእስራኤል ዘመን ነበረ፣ እንደገና የሚያሰክረውም ነበረ። ስለዚህ ይሄ የወይን ጠጅ በጣም አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ማለት። ክብር ለኢየሱስ ይሁን። እስቲ አሜን በሉ አካችሁ። ለምን እግዚአብሔር አምላክ በጣም ይገርማችሁ። እግዚአብሔር ያደረገው ነገር ብዙ ሰው ሊያውቅ የማይችለው እግዚአብሔር እንደኔ እንደ ጳውሎስ እንደናንተ እንደና አልማዝና እንደነ ጋሽ ከበደ ስላይደለ ነው። እስቲ አሜን በሉ አካችሁ። ለምን እኛ አንድ ነገር ካደረግን አደባባይ ላይ እንወጣና ይሄው አደረኩት፣ ይሄው ሰራሁት፣ አጣፈጥኩት፣ እኔ እኮ ነኝ እያልን ምን ላለን እናውጃለን። ጌታ ይባርከን። ሰው ስለሆንም ማለት ነው። ጌታ ይባረክ። ኢየሱስ ክርስቶስ ግን ያደረገውን ነገር ያላደረገልን ነገር የለም አድርጌያለሁ ብሎ የሚያውጅ አምላክ አይደለም። ሚስጥር ጠባቂ ነው። እስቲ አሜን በሉ። የወይን ጠጅ አልቆባቸው ነበረ፣ ጉድ ሊሆኑ ነበረ። እኔ በሆን እንደውዛ ድንኳን ውስጥ ቆሜ የወይን ጠጅ አልቆ ነበረ፣ ጉድ ሊሆኑ ነበረ። ውሃውን ወደ ወይን ጠጅ ምን አልኩላቸው? ለወጥኩላቸው። አጨብጭቡ ልል እችላለሁ። እሱ ጭብጨባ አይፈልግም። እስቲ አሜን በልባክ። እግዚአብሔር አምላክ ያደርጋል። ካደረገ በኋላ ደግሞ ዝም ይላል። እስቲ አሜን በሉ። ከዛ ቀጥሎ የሚገርማችሁ የቀዱስ ሰዎች ያውቁ ነበረ። የወይን ጠጁን ግን የቀመሰው አሳዳሪው ይላል እኮ። የቤቱ አሳዳሪው ግን አያውቅም ነበር ይላል። ኢየሱስ ክርስቶስ ጌታ ነው። ጌታ ካደረገ በኋላ ምን አይልም፣ ወጥቶ በአደባባይ አይጮህም። ከዛ የሚገርመው ነገር ነው። ኢየሱስም ይላል ይህን የምልክቶች መጀመሪያ በገሊላ ቃና አደረገ። ክብር ለኢየሱስ ይሁን። እዚህ ላይ በጣም 3 ነገሮች ሲሆኑ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ እግዚአብሔር የሚለንን ነገር ስናደርግ በሕይወታችን የሚሆኑ 3 ነገሮች እዚህ ላይ አሉ። አንደኛው ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ይላል። ምን ይሆናል ማለት ነው? የእግዚአብሔርን እጅ በምንፈልገበት በእያንዳንዱ ጉዳይ ላይ የእግዚአብሔር እጅ ማለት የእግዚአብሔር ተአምራት ማለት ነው። ወይም የእግዚአብሔር ጣት ማለት የእግዚአብሔር ተአምራት ማለት ነው። የእግዚአብሔር ጣት ማለት የእግዚአብሔር ምልክት ማለት ነው። ይሄ የእግዚአብሔር የሆነ ምልክት እግዚአብሔር ከሰማይ ወርዶ ላንቺ ለኔ ካላደረገ፣ ለምድራችን ሆነ ለቤተ ክርስቲያን ካላደረገ በስተቀር የሚሆን ነገር የለም። እስቲ አሜን በሉ። እያንዳንዳችን ግን የእግዚአብሔር ጣት ምን ይለናል? ያስፈልገናል። እስቲ በደንብ አሜን ይባላል። አሜን። ስለዚህ ይሄንን ምልክት ጌታ ኢየሱስ ክርስቶስ አደረገ። ምን አይነት ምልክት? ውሃው ወደ ወይን ጠጅ ምን አለ? ተለወጠ። እስቲ አሜን በሉ። ስለዚህ ውሃ ወደ ወይን ጠጅ ተለወጠ ማለት ምን ማለት ነው? ውሃ ከለር የሌለው ነበረ፣ ከለር አገኘ። ጣዕም የሌለው ነበረ፣ ጣዕም ምን አለ? አገኘ። ዛሬ ምንድን ነው ይሄ የሚያመለክተው? የሞሉት ውሃ ነው። ውሃ የሚል እግዚአብሔር ስለ ውሃ ግድ አይለውም፣ ስለ ወይን ጠጅ ግድ አይለውም። ጌታ ኢየሱስ ለምንድን ነው ይሄን የምልክቶች መጀመሪያ በቃና ዘገሊላ ሰርግ ለመጀመሪያ ጊዜ ያደረገው ስትሉ ውሃና የወይን ጠጅ የሚለውን ነገር ለመናገር ፈልጎ ሳይሆን እኔ ወደዚህ ምድር የመጣሁበት ዋና ዓላማዬ የሰዎችን ሕይወት ለመለወጥ ነው። እስቲ አሜን በልባክ። ስጀምርም ነግሬያችኋለሁ። የለውጥ ኃይል ነው ያልኩት። እግዚአብሔር አምላክ ውሃውን ወደ ወይን ጠጅ በመለወጥ እንደተለወጠ ነገር ዛሬ ያንቺ ነገር ይለወጣል። ዛሬም ያንተ ነገር ይለወጣል። የእያንዳንዳችሁን ነገር የሚለውጥ እግዚአብሔር መንፈስና ቅባት ይዞ መጥቷል። እኔ ዛሬ ነግራችኋለሁ። ምንም ብዬ መጮህ እችላለሁ። የሰራዊት ጌታ እግዚአብሔር ነግሮኛል። ጌታ እግዚአብሔር ምስክሬ ነው። ያለህበት ሁኔታና ያለሽበትን ነገር ያደከመህና ያታከተ ያሰለቸ ነገር አውቄያለሁ። እግዚአብሔር አምላክ እንዲህ አለ፣ እንደዚሁ ነገርሽን አልተውም፣ ነገርህና ነገርሽን እለውጣለሁ አለ። ዛሬ በጌታ በኢየሱስ ስም የለውጥ ኃይል ሕይወታችሁን ይጎበኘዋል። ነገር ተቀይሮና ተለውጦ ከዚህ ጉባኤ ትወጣለህ። ሃሌሉያ! እግዚአብሔር ባስደናቂ ሁኔታ መንፈሳዊ ሕይወታችሁን ይለውጠዋል። መንፈሳዊ ሕይወታችሁን ይለውጠዋል። አልለወጥ ያለውን ነገር ይለውጣል። አልቀየር ያለውን ነገር ይቀይራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የለውጥ ኃይል ነው። እስቲ ለጌታ ክብር አጨብጭቡ።
በምን ይለወጣል? አጠገባችሁ ያለው ሰው ነቅነቅ አድርገውና በምልክት ይለወጣል በለው። ግድ የለም በታምራት ይለወጣል በለው። ሃሌሉያ! አታልቅስ በለው። አትዘን፣ በቃ አትድከም፣ አትጎሳቆል፣ ግራ አትጋባ። ጌታ ምስክሬ ነው። የሰራዊት ጌታ እግዚአብሔር ነገርህን በምልክት ይለውጠዋል፣ በታምራት ይለውጠዋል። ማንም ሊለውጠው ያልቻለው ነገር የሰራዊት ጌታ እግዚአብሔር ዛሬ ይለወጣል ይለኛል። ዛሬ የሷ ነገር ይቀየራል። ዛሬ የሱ ነገር ይቀየራል። መቀየር ያለበትን ነገር ወቁት እንጂ ያ ነገር ተቀይሮ ታገኙታላችሁ። ያ ነገር ተለውጦ ታገኙታላችሁ። ያ ነገር ተቀይሮ ታገኙታላችሁ። እግዚአብሔር የሚቀይር ኃይል ነው። ሃሌሉያ! የንዳራ ለባዲና ማጋና ጋራ ጋላዶና ማስቴክራ ጋላዶሳ ዤላባጋዶስ ጌታ ምስክሬ ነው። ነገር እንደነበረ አይቀጥልም። ነገር እንደነበረ አይቀጥልም። እግዚአብሔር 360 ዲግሪ ነገራችሁን ይቀይረዋል። ነገርሽን ይቀይረዋል። ነገርህን ይቀይረዋል። ያስለቀሰ ይቀየራል። ያዘንክበት ይቀየራል። ልቤ የተሰበረበት ይቀየራል። ሃሌሉያ! ክብር ለኢየሱስ ይሁን። ዋው! ሃሌሉያ! አሜን። መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ሲል እግዚአብሔር አምላክ ለበሬ ግድ ብሎት አይደለም ይላል። በሬማ አንተ ባሰጠውም ወደ መስኮቶ እርሻም ቢያገኝ አያስፈቅድም፣ ግጦ ይመጣል። ሰው ግን አዜ ፐርሰን ጨዋ ስለሆነ እያገለገለህ እንኳን ወይም እየሰራ ደሞዙ የማይከፈለው በጣም ብዙ ሰው አለ። ስለዚህ ስለ ሰው ግድ ብሎት ነው የሚያበራየውን በሬ ማለት የሚሰራውን የሚለፋውን ሰው ደሞዙ ምን አትበለው አትከልክለው ስጠው ማለት ነው። እስቲ አሜን በሉ። የሚያበራየውን በሬ አፉን አትሰረው። እስቲ አሜን በሉ። ስለዚህ እግዚአብሔር ስለ በሬ ግድ ብሎት አይደለም። የሰራተኞቻችሁን ደሞዝ በጊዜው ምን በሉ ክፈሉ። ወንጌል ለሚያገለግሉ ሰዎችም ቀለባቸው ምን በሉ ስጡ ለማለት ነው። ልክ እንደዚሁ ውሃ ወደ ወይን ጠጅ ተለወጠ ሲል ሰዎችን እያጠጣ እግዚአብሔር አምላክ ዘመናቸው ሁሉ በመጠጣት እንዲያልቅ ሳይሆን ዓላማው ውሃው ወደ ወይን ጠጅ እንደለወጥኩ ሊለወጥ የሚገባው ነገር ሁሉ በህይወትህ እለውጣለሁ እያለ ነው። ጌታ የተባረከ ይሁን። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። የመጀመሪያው ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ይላል። ክብር ለኢየሱስ ይሁን። ሁለተኛውስ ክብሩ ምን አለ ገለጠ። እስቲ አሜን በሉ። እሱ የሚለውን ነገር ስታደርግ በህይወትህ የእግዚአብሔር ክብር ምን ይላል ይገለጣል። እስቲ አሜን በሉ። እስቲ ይገለጣል በሉ። እስቲ እግዚአብሔር ክብር የተጠማ ሰው አለ? ጨረስኩ። እስቲ ከፍ አድርጉ እጆቻችሁ። እስቲ እግዚአብሔር ክብር በሉ ባካችሁ። ፈልጋለሁ በሉት ባካችሁ። ና በሉት። ፈልጋለሁ፣ ፈልጋለሁ፣ አስተናግደሃለሁ፣ እታዘዝሃለሁ፣ ገዛልሃለሁ፣ እኖርልሃለሁ፣ አመልክሃለሁ በሉት። እንበረከካለሁ በሉት። ክብር ላንተ ሰጣለሁ በሉ። ክብር ላንተ አስገባለሁ በሉ። ና ፈልጋለሁ በሉት። ወደ ህይወቴ በሉት። በሙላትና አጨብጭቡ። የእግዚአብሔር ክብር እስቲ አሜን። እኔ ያስፈልገኛል፣ አንቺ ያስፈልግሻል፣ አንተ ያስፈልግሃል፣ እናንተ ያስፈልጋቸዋል። ምድራችን የእግዚአብሔር ክብር ያስፈልጋታል። ዓለማችን የእግዚአብሔር ክብር ያስፈልጋታል። የእግዚአብሔር ክብር የማያስፈልገው ሰው የለም። የእግዚአብሔር ክብር ራሱ የለውጥ ኃይል ነው። ኢየሱስ ጌታ ነው። የመጨረሻው ምን አደረጉ ይላል? ደቀ መዛሙርቱ በእርሱ አመኑ። እስቲ አሜን በሉ። ጌታን እየተከተሉ ነው፣ ግን በምንድን ነው? በመንታ ልብ ነው። ይሄ ሰው ብንከተለው ያዋጣን ይሆን? ያዋጣን ይሆን? ይሄ የጸራቢው ልጅ ዮሴፍ ብንከተለው ያዋጣን ይሆን? እየተጠራጠሩ ነው የሚከተሉት። ለምን? ኢየሱስ ክርስቶስ አመጣጡ ሰዎች ራሱ እንዲጠራጠሩ ያደርጋቸዋል። አመጣጡ ከድሃ ቤተሰብ ምንም ከሌላት ከማርያም ከዮሴፍ ነው አመጣጡ። ቤተ መንግስት መወለድ ሲገባው በረት ውስጥ ነው የተወለደው። ስለዚህ አመጣጡ ራሱ ግር የሚያሰኝ ነውና ኢየሱስን ሲከተሉት ያዋጣን ይሆን?
አያዋጣን ይሆን ብለው በመንታ ልብ ነው የሚከተሉት። ዛሬም ከምታልፉበት የተለያየ አይነት ሁኔታ የተነሳ ሁኔታው በጣም የሚናገርበት ዘመን ነው። ሁኔታ ራሱ አፍ አውጥቶ የሚያወራበት ዘመን ነው። ሁኔታ ራሱ በቃ ቆሞ እየተራመደ ያለበት ዘመን ነው። ሁኔታው ከጠዋት እስከ ማታ ያወራናል። ስለዚህ ጠላት ከሚያወራን ነገር የተነሳ በመንታ መንገድ ላይ ያለን ሰዎች እየወላወልን ያለ ልባችን በቃ ወስኖና ቆርጦ ወስኖና ብትገልም ብታድንም አንተ ብቻ ብለን ሙጭጭ ያላልን ሰዎች ወይ ሙጥኝ ያላልን ሰዎች ብዙ አይነት አቋራጭ መንገዶች በዚህ ቢሄድ ይሻል ይሆን ያዋጣ ይሆን በዚህ ቢሄድስ ይሄን ልሞክር ይሄን ላድርግ ለምንል ለኛ አሁን ላለን ለአዲስ ኪዳን አማኞች ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። አሜን። ለምንድነው ጌታ ኢየሱስ ምልክት ያደረገው? እሱ ብቻ ማንም ሰው የማይችለው ሊያደርገው የማይችለው ነገር ሊያደርግ እንደሚችል እንድናውቅ ነው። እስቲ አሜን በሉ ባካችሁ። ምልክቶች እያደረገ እኛን ለማስደነቅ እኛን እንድናጨበጭብ አይደለም ዓላማው። ምልክት ያደረገበት ዓላማ ኢየሱስ ጌታ ነው። እስቲ አሜን በሉ። ክብሩን የገለጠበት ዓላማ እሱ ብቻ ነው እንድንል ነው። እስቲ አሜን በሉ። እስቲ እሱ ብቻ ያዋጣል በሉ። ማን ያዋጣል? እስቲ አቋራጭ አልሄድም በሉ። እስቲ መጽሐፍ ቅዱስ መንታ ልብ ይላል፣ መንታ መንገድ ይላል። የሰው ልብ መንታ ልብ፣ መንታ መንገድ፣ መንታ የሆነ ሐሳብ ቢሆን እሰየው ኢየሱስን እከተላለሁ። ባይሆን ደግሞ ያንን ምን እላለሁ? እከተላለሁ። ካዋጣኝ በዛ ሄዳለሁ፣ ካላዋጣኝ በዛ ሄዳለሁ። ብዙ መንገድ የለም። መንገድ ስንት ነው ያለው? አንድ ነው። ክብር ለኢየሱስ ይሁን። ብገልም እሱ የሚፈልገው እንዲህ ነው። ብታድንም አንተ ብቻ። እስቲ አጨብጭቡ ለጌታ ክብር። አሁን የማወራላችሁ ሰዎች ተራ ሰዎች አይምሰላችሁ። ቀላል ሰዎች አይደሉም። በጣም ከባድ ሰዎች ናቸው። ሐዋርያቶች ናቸው። እነዚህ ደቀ መዛሙርት የተባሉት 12ቱ ሐዋርያት ናቸው። ሰማይና ምድር ገለባብጠው ይሄን ወንጌል እኛ ጋር እስኪደርስ ድረስ ያደረሱ ናቸው። በዘይት ተቀቅለው ተዘቅዝቀው ተሰቅለው እነዚህ ትልቅ ሰዎች ናቸው። በጣም የሚከበሩ ሰዎች ናቸው። እነዚህ ሰዎች ግን እንዲህ አይነት ኳሊቲነት ወይም ደግሞ እንዲህ አይነት ስብዕና ከማግኘታቸው በፊት ኢየሱስን ሲከተሉት እየተጠራጠሩ ነው። ያዋጣ ይሆን? ይክደን ይሆን? ጥሎን ብስል ይሆን እያሉ እየተጠራጠሩ በመንታ ልብ ነው ኢየሱስን ሲከተሉ የነበሩት። ኢየሱስ ክርስቶስ ተአምራትን አደረገ፣ ምልክትን አደረገ፣ ክብሩን ገለጠ። ከዛስ በኋላ ውሃው ወደ ወይን ጠጅ ተለውጦ ጠጡ፣ አዩ፣ እንዲህ አሉ። ኢየሱስ ጌታ ነው። እስከ ሞት እስከ መጨረሻ። እስቲ አሜን በሉ እባካችሁ። አሜን። ከዚህ ወዲህ ምድር ብትናወጥ ተራራ ወደ ባህር ልብ ቢወሰድ በቃ ላንክድህ፣ ካንተ ጋራ ልንኖር፣ በቃ አንተ አምላክ እንደሆንክ ጌታ እንደሆንክ እውነተኛ እንደሆንክ ምን ብለናል? አምነናል። እስቲ አሜን በሉ እባካችሁ። ተአምራቶች በጣም ስፍራና ቦታ ልሰጡት የሚገባ ነገር ነው። አርቲፊሻል የሆኑ ተአምራቶች ምድሪቷን ስለሞሏት ወይም ደግሞ ተአምራት እየተባለ ወንጀል እየተሰራ ስላለ የእግዚአብሔር እውነተኛው ተአምራትና ድንቅ ሊቃለል በቤተ ክርስቲያን አይገባውም። እስቲ አሜን በሉ። ዛሬም እግዚአብሔር የተአምራት አምላክ ነው። ሃሌሉያ አሜን። ስለዚህ አንድ ተአምራት ኢየሱስ ጌታ ነው። ሕዝብን ሁሉ ወደ እግዚአብሔር መንግስት ሰብሮ የማስገባት ብቃት አለው። ዛሬም ተአምራት በቤተ ክርስቲያን እንዲበዛ፣ በማህበረሰቡ መካከል እንዲበዛ፣ በትውልዱ መካከል እንዲበዛ
እረ ኢየሱስ ጌታ ነው። በቅዱሳን ልብና አእምሮ ላይ የተአምራት መንፈስ እንዲፈስ አጥብቀን ልንጸልይ ይገባል። እስቲ አሜን በሉ ባካችሁ። ሃሌሉያ አሜን። የኛ አምላክ ከሌላ አምላክ በምንድን ነው የሚለየው? በምን ይለያል? በእምነት እንዳትሉኝ፣ በእምነት አይደለም። እምነት የሚመጣው ኋላ ላይ ነው። እኚህ ደቀ መዛሙርቶች ያመኑት ኢየሱስን ተከትለው በኋላ ላይ ነው እምነት የመጣው። በምንድን ነው? የሌላው የአሕዛብ ሃይማኖትና የኛ የሚለየው በምንድን ነው? በእኛ መካከል ዛሬም የሚሰራ ትላንትናም ዛሬም ለዘላለም ያው ነው የተባለ ኢየሱስ ክርስቶስ መኖሩ ነው። እስቲ አሜን በሉ። ኢየሱስ ክርስቶስ እንዴት እየኖረ ነው በመካከላችን? ብናምንም ባናምንም ታምራት እያደረገ ነው። እኔ ታምራት ባያደርግልኝ ከአንድ 3 ጊዜ ከሞት ባያድነኝ እዚህ ቆሜ ለእናንተ ወንጌል መስበክ አልችልም። ድሮ ተረስቼ ነበር እውነቱ ለመናገር። እረ ኢየሱስ ጌታ ነው። ስለዚህ እያንዳንዳችን ቤት ውስጥ የእግዚአብሔር ጣት አለ። ደግሞ የእግዚአብሔር ጣት እንዲበዛ መጸለይ አለብን። እስቲ አሜን በሉ። እመኑ። እስቲ አሜን በሉ ባካችሁ። ከሶሪያ የሄደችው አንድ ሴት በጣም ትደንቃለች። የሶሪያው ነዕማን የማረካት ይሄን ብዬ ልጨርስ። የሶሪያው ነዕማን የማረካት አንዲት ሴት ብላቴና ነበረች ይላል። እቺ ብላቴና ሴት ተማርካን የተወሰደችው ባሪያ ነች፣ ቡና የምታፈላ ነች። ሰራተኛ አድርገው ነው የወሰዷት ማርከው። ነገር ግን ነዕማን ሲወጣና ሲገባ ዥጉርጉር ሆኖ ስትመለከተው እንዲህ አለች፣ በሙሉ ልብ ማለት ነው። እረ ኢየሱስ ጌታ ነው። ነዕማን እንደዚህ ዥጉርጉር ሆኖ የሚወጣው የሚገባው እኮ ጌታዬ ነብይ ኤልሳዕ ፊት ቢቆም ቆዳው እንደ ሕፃን ልጅ ቆዳ ምን ይላል ይሆናል ብላ ምን አለች? አመነች። የሚገርማችሁ ነገር ይሄን ቃል በደንብ ሳነበው ኤልሳዕ ስላመነ አይደለም ታምራቱ የሆነው። ነዕማን ስላመነ አይደለም። ነዕማንማ አማኝ መሆኑን እዛ ደርሶ እንኳን መስክሯል። ነብዩ ምን አለው? በል እንግዲህ ሂድና 7 ጊዜ ብቅ ጥልቅ በል ሲለው፣ እንዴ አባብና ፋርፋ የተባለ የኛ ሀገር ወንዞች በጣም ሸዋ ብለው ነው የሚወርዱት። ሸዋ ብለው ይውረዱ እንጂ ሙት ባህር ናቸው፣ ህይወት ውስጣቸው የለም። እስቲ አሜን በሉ ባካችሁ። አሜን። ዮርዳኖስ ግን ምንድን ነው? ህይወት ውስጡ ተቀምጧል። እስቲ አሜን በሉ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ አላመነም። የሰውዬ ቆሞ ራሱ ይከራከራል። ልመለስ ዘራፍ ምናምን እኔ ጄኔራል ነዕማን ምናምን ከነ ለምጼ እኖራለሁ ምናምን። እንደው ሰውየው ደግሞ መጥቶ እጁን ጭኖ እግሩን ጭኖ በቃ ተቀምጦብኝ የሚፈውሰኝ መስሎኝ ነበረ። ሰውየው እዛ ቤት ተቀምጦ ትእዛዝ ይሰጣል እንዴ? ምን ቀልደኛ ነው? እኔ ላሳስረው ልገለው እንደምችል አያውቅም እንዴ? ምን ማለቱ ነው እያለ እዚህ ጋር ብዙ አይነት ዲስኩርስ ሲነፋ ሰውየው መጡና ብራዘር ሂድና ብቅ ጥልቅ በል እባክህ አሉት። ያንተ አሁን ጄኔራልነት እዚህ ጋር ምን አይልም አይሰራም። ሂድና ብቅ ጥልቅ በል ተፈወስ። ሰውየው እንደው ተራራ ውጣ ቢልህ አትወጣም? ትወጣ ነበር አሉት። ከዚህ የበለጠ አስቸጋሪ ነገር እንኳን አድርግ ቢልህ ወደ ነው የምታደርገው? አሁን አንተ አይደለም ጄኔራል፣ እሱ ነው ጄኔራል። ክብር ለኢየሱስ ይሁን። ማን አመነ? ልጅቷ አመነች። አንዳንድ ሰው ወደ ቸርች ስታመጡ ይሄን ብዬ ልጨርሳችሁ፣ ጎረቤታችሁ ነው አጋንንት እያሰቃያት ያለው። በእብደት መንፈስ ተመቷል ጎረቤታችሁ። ጎረቤታችሁ ላይ ውቃቢ እየዘለለበት ነው። ብዙ አይነት ነገር ከጎረቤቶቻችን አለ። ብዙ አይነት ችግር ደፍረን እኮ እንዴ እዛ ይፈወሳል ብዬ በወስደው ባይፈወስስ ብላችሁ ስንታችሁ ነው የቀራችሁት? እውነት ለመናገር እዛ ቸርች በቃ ትፈወሳለ ብዬ ወስጀው ባይፈወስስ ባይድንስ ባይለወጥስ እንዲህ ባይሆንስ አቤት ምክንያታችን። እቺ ሴት ግን 100% እርግጠኛ ነች። ሂድ እሱ ፊት ቁም ትፈወሳለህ። እስቲ አሜን በሉ እባካችሁ። ይሄ ለምጽህ ይለወጣል። አሜን። ይሄ ዥጉርጉር ያለ ከለርህ የሕፃን ልጅ ቆዳ ምን ይላል ይመስላል። ምን አለች? አመነች። የሷ እምነት ጄኔራሉን ነዕማንን ፈወሰው። ዛሬ በአካባቢያችሁ ላይ በሰፈራችሁ ላይ ላለ ችግር ሶሉሽን አንቺ ነሽ። አንቺ ዝም ካልሽ ኢየሱስን ካልጠቆምክ ኢየሱስን ካልጠቆማችሁ ወደ ኢየሱስ መታችሁ ሹክ ካላላችሁ ሹክ የሚል የለም። ከፀሐይ በታች እናንተን እንጂ እግዚአብሔር አምላክ የሚሰማው ማንም የለም። የኪዳኑን ሕዝብ ብቻ ነው የሚሰማው።
አንቺ ለራስሽ ስፍራ ስጪ፣ ቦታ ስጪ፣ አትናቂ። እኔ ተናግሬ ባይሆንስ አትበይ። አንቺ አይደለም የምትናገሪው፣ በአንቺ ሆኖ የሚናገር የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ያድናል። አሜን 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 አሜን። ምልክቶች እምነታችን እንዲጨመርና ወደ እግዚአብሔር እንድንጠጋጋ ያደርገናል። የእግዚአብሔር ክብር እንድናይ ያደርገናል። ምልክቶች ሕይወታችንን 360 ዲግሪ ይቀይሩታል። ቆመን እንጸልይ። ሃሌሉያ። ጌታ አንድ ጸሎት ጸልዬ ነው የምጨርሰው። ምንም አላቆያችሁም። ያው ማክሰኞ መለኮታዊ ፈውስ የታምራት አገልግሎት ስላለ እዛ ላይ ነው በጣም ለእያንዳንዱ ሰው የምንጸልየው። ዛሬ ግን በእናንተ ላይ ቃል አወጣለሁ። በእምነት ተቀበሉ። የታመማችሁ ካላችሁ፣ ቤታችሁ የተጨነቀ ሰው ካለ እግዚአብሔር ታምራት አደርጋለሁ ብሎኛል። ጌታ ምስክሬ ነው። እግዚአብሔር ድንቅ ነገር አደርጋለሁ ብሎኛል። ለጉባኤ ነው የምጸልየው። ጌታ ምስክሬ ነው። ካመናችሁ ማለት ነው። ያጣችሁ ሰዎች አግኝታችሁ፣ የወደቃችሁ ሰዎች ተነስታችሁ፣ የታመማችሁ ሰዎች ተፈውሳችሁ፣ የተሰበራችሁ ሰዎች ተጠግናችሁ፣ ነገራችሁ የተጣመመ ሰዎች ተቃንቶ ከዚህ ጉባኤ ትወጣላችሁ። ጌታ ይናገረኛል። ጌታ ይለኛል። መለኮታዊ ፈውስ አሳልፋለሁ አለኝ። አሜን አሜን አሜን። 3 አይነት ጸሎት ጸልያለሁ። መጀመሪያ የታመማችሁ ሰዎች ብቻ እጆቻችሁ ከፍ ታደርጉልኛላችሁ። ታምሜ ነው እዚህ ጉባኤ የመጣሁት የሚል ሰው እጁን ከፍ ያደርግልኛል። እሺ፣ አላመናችሁም ማለት ነው። ያመነ ሰው ታምሜ ነው የመጣሁት እዚህ ጉባኤ የሚል ሰው እጁን ከፍ ያደርግልኛል። እሺ፣ አንድ ሰው፣ 2 ሰው እዛ ከፍ አድርጊው እጅሽን። የሚያማችሁ ስፍራ ላይ እጆቻችሁን ጫኑ። እንግዲህ እጃችሁን ለኔ ያላሳያችሁ ሰዎች ብታሳዩ ጥሩ ነው። ምልክት እግዚአብሔር ያደርግላችኋል። ግድ የለም ብዙ ጊዜ ተጸልየዋል ምንም የሆነ ነገር የለም የምትሉ ሰዎች ዛሬ የተለየ ቀን ነው። ዛሬ ትላንትና አይደለም። ዛሬ ልዩ ቀን ነው። አሜን። የምትወስዱትን መድኃኒት በቃ ከዚህ ወዲህ መውሰድ የለብሽም በሽታው እስኪባል ድረስ እግዚአብሔር ለውጥን አሁን አደርጋለሁ ብሎኛል። እጆቻችሁ ከፍ ታደርጋላችሁ። እኔ ጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን። ዛሬ ፈውስ ሰውነታችሁ ውስጥ አለፈ፣ ሰውነታችሁ ውስጥ ገባ። ከሚያሰቃያችሁ ማንኛውም ህመም፣ ደዌ ነፃ ወጣችሁ። የበሽታና የደዌ ቀንበር ተሰበረ። ተጽዕኖ ከእናንተ ላይ ተንከባለለ። የያዘሽ ነገር ለቀቀሽ። የያዘ ነገር ለቀቀ። የሚያስጨንቅ ነገር ከላይህ ላይ ተሰበረ፣ ተወገደ፣ ተመታ፣ ተንከባለለ። አካልህን ለቆ ሄደ። ሕይወትህን ለቆ ሄደ። ስጋህን ለቆ ሄደ። ከሚያሰቃይህ ነገር ተፈውሰሃል። በኢየሱስ ስም ይሄ ነፃነት ለዘላለም በአንተ ላይ ሆነ፣ ተፈጸመ። ሼካራዶና ማሳ ኢየሱስ ጌታን እዚሁ እንደቆምን እንጸልያለን። ሃሌሉያ። እቺ ልጅ አንድ መልእክት እየመጣልኝ ነው። ነይ እስቲ ባለቤትሽ የት ነው ያለው? አግብተሻል? አላገባሽም? ነይ እዚህ ጋር ቆሚ እስቲ። በቃ ተረኛ ነች። እጆቻችሁ ዘርጉላት። ጌታ ምስክሬ ነው። አጠገብሽ ሸበላ የሆነ ሰው ቆሞ አይቻለሁ። እግዚአብሔር የሚመጥንሽ ሰው ወደ አንቺ አምጥቷል። አሜን። አሁን ንገሪኝ አትንገሪኝ፣ የምትተዋወቂም ሰው ይኑር አይሆን ቀለበት አስረሽ ትመጫለሽ። እግዚአብሔር አምላክ ዛሬ ትእዛዝ ወይም ማፈጻጸም ወጣ ይለኛል። በኢየሱስ ክርስቶስም በትዳር ባረከሽ። ጥያቄሽ ተመለሰ። እኔ በመንፈስ ያየሁት ሰው ወደ አንቺ ይመጣል። አገኘሁት ያለሽ ነገር ተሰራት ያለሽ በኢየሱስ ስም ሆነብሽ። ይሄ ብቻ ሳይሆን እግዚአብሔር 2 ልጆች ሲሰጥሽ አይቻለሁ። በልጅም እባርክሻለሁ፣ ፍሬያማ አረግሻለሁ። ጎዶሎ የሚያደርግ ነገር ከህይወትሽ ዛሬ ተሰረዘ፣ ተሰረዘ፣ ተሰረዘ። በኢየሱስም አፈጻጸም ከሰማይ ወጣ። አሜን። ጨረስኩ። ሼካቶና ዲና ማሶክላዲ አናማካራዶና አካሲክላዳ ናማጋስኪያ። እሺ እጆቻችሁ ከፍ ታደርጋላችሁ። ስራ የሌላችሁ ሰዎች ብቻ ከፍ አድርጉ። ኢኮኖሚካሊ ፕሮብሌም ያለባችሁ በዚህ ወቅት አሁን ስራ እንዴት ሊገኝ ይችላል? በኢትዮጵያ ውስጥ በዚህ ወቅት እንዴት ስራ ሊገኝ ይችላል የምትሉ እጆቻችሁ ከፍ አድርጉ። ያመነ ሰው ምስክርነት ይዞ ይመጣል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንዲህ ይለኛል፣ ከምንጫቸው ጋር አገናኛቸዋለሁ፣ ከምንጭሽ ጋር አገናኝሻለሁ አለ።
ከምንጭህ ጋር ትገናኛለህ። ከምትባረክበት ነገር ጋር ትገናኛለህ። ከምትሰራበት ነገር ጋር ትገናኛለህ። ከምትኖርበት ነገር ጋር ትገናኛለህ። እግዚአብሔር ካየው ነገር ጋር ትገናኛለህ። እግዚአብሔር ካዘጋጀው ነገር ጋር ትገናኛለህ። ዛሬ መገናኘት ይሆንልሃል። መገናኘት ይሆንልሃል። በስራ ይባርከሃል። የተዘጉ ደጆች ተከፈቱ። የተዘጉ ሰዎች ደጆች ተከፈቱ። በብዙ ሰዎች እጅ ላይ በረከትን አያለው። በረከትን አያለው። ማንም ሊቀማው የማይችል ረድኤትን ሰጠዋቸዋለኝ። ደጆቻቸው ተከፍተዋል። የእግዚአብሔር በረከት በእነሱ ቤት ላይ ነገሰ። የእግዚአብሔር እጅ በኃይል በእናንተ ላይ መጣ። እግዚአብሔር በአስገራሚና በአስደናቂ ሁኔታ ጎበኛችሁ። በኢየሱስ ስም ተፈጸመ። ሃሌሉያ። ሶስተኛ ጸልያለሁ። ማርዳላ ቫጋዶስ መንፈሳዊ ህይወታችሁ ዝብርቅርቅ ያለ መጸለይ፣ መዘመር፣ ማምለክ፣ ከእግዚአብሔር ጋር ህብረት ማድረግ ያቃታችሁ መንፈሳዊ ትራግል ውስጥ ያላችሁ ቦንዴጅ፣ ተጽዕኖ፣ እስራት የሚያስቸግራችሁ ትግል የበዛባችሁ እጆቻችሁ ከፍ ታረጉኝልኝና ጸልያለሁ። መንፈሳዊ ዓለማችሁ ዛሬ ይፈወሳል። አእምሮአችሁ፣ ልባችሁ ይፈወሳል። ልባችሁ ይፈወሳል። ውስጣችሁ፣ ውጫችሁ ይቀየራል። ውስጥሽ ይቀየራል። ውጭህ ይቀየራል። ማንነታችሁ ይቀየራል። ማንነታችሁ ይለወጣል። ማንነትን የሚቀይርና የሚለውጥ ቅባት ያገኛችኋል። በኢየሱስ ስም ያገኘሃል። በኢየሱስ ስም ያገኝሃል። ያገኝሃል። ሃሌሉያ። ይሄ ምን ይባላል? መንፈሳዊ በረከት ይባላል። መንፈሳዊ በረከት፣ መንፈሳዊ በረከት። ዘርጉ እጆቻችሁ። መጨረሻ ጸሎት ጸልያለሁ። መንፈሳዊ ለውጥ በህይወታችሁ ይመጣል። አንዳንዶቻችሁ ማርዳላ ቫጋዶስ ሴክሬዲያስ በድካም ህይወት ውስጥ ያላችሁ፣ አንድ እግራችሁ በዓለም ነው፣ አንድ እግራችሁ በጌታ ቤት ነው ያለው። አንድ እግራችሁ በዓለም፣ አንድ እግራችሁ በጌታ ቤት ነው ያለው። ከዚህ የተነሳ ህይወታችሁ ምስቅልቅል ብሏል። ተስፋ ትቆርጣላችሁ፣ ይጨንቃችኋል። በተለያየ አይነት ደግሞ ህመም፣ ማጣት፣ እንደዚህ አይነት ተጽዕኖ በላያችሁ ላይ አለ። እግዚአብሔር ይሄን ሁሉ ይፈረካክሰዋል። 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 እጆቻችሁ ከፍ አርጉልኝ፣ ከፍ አርጉልኝ። እግዚአብሔር ልባችሁን፣ አእምሮአችሁን፣ ውስጣችሁን ዛሬ ይቀይራል። ይቀይራል። ነገር የሚቀይር መንፈስና ቅባት ያገኛችኋል። ያገኛችኋል። ወደ ክብሩ ዓለም ያስጠጋችኋል። ዛሬ እግዚአብሔር እጅ ይነካችኋል።